አንድ ምክልም ካላችሁ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልክዳና ክርስቶስ ደስ ይበል አልታለቅም ብዬ ክብሬን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር? የሰላም ልጆች ነን። ለምንድን ነው ሁልጊዜ በሀዘን የምንሰቃየው? ለምንድን ነው የምንገለፈው? ለምንድን ነው ሁልጊዜ ስንጸጸት ምናለው? ለምን ሰላም አይኖረንም? እንደምን ነው የምንሰቃየው? እኛ እኮ ሰላም ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አጥተምናድር? ልብስ እያልን ላቆታችን የምንሆን ምንድን ነው? ምግብ እያልን የምንገሳ ለምንድን ነው? ፎሳንም ፎስኖልን ጤና የምናጠን ለምንድን ነው? ግን ነፃ የምንወጣው ግን አእምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላወኩም አዎ ይውብኝ ስንል እንንቃለን። ሰላም መፈለግ አለብን። ሰላም የምናገኛት ደግሞ እኛው ልብ ውስጥ ነው። እናልክ